ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሜንቴናንስ ዊዝ ሚኪ በሰላም መጣችሁ። ዛሬ ደግሞ ሻወር ሃንድላችሁ ውስጥ የሚገኝ ካርትሪጅ እንዴት በቀላሉ መቀየር እንደምንችል አሳያችኋለሁ። ውሃ ኮንቲኒዩስሊ ከስፓውታችሁ ድሪፕ የሚያደርግ ከሆነ ወይም ደግሞ ሃት ዋተር ላይ አድርጋችሁት ኮልድ ዋተር ብቻ የሚሰጣችሁ ከሆነ ቫይስ ቨርሳ ኮልድ ዋተር ላይ አድርጋችሁት ሃት ዋተር ብቻ የሚሰጣችሁ ከሆነ ካርትሪጁ ተበላሽቷል ማለት ነው። ዛሬ አብረን እንቀይረዋለን። ዛሬ የሚያስፈልጉን ቱሎች ፕላየር እና ኒድል ኖዝ ፕላየር እና ካርትሪጅ ፑለር ኦልሶ ፍላይሄድ ስክሩ ድራይቨር እና ፊሊፕስ ሄድ ስክሩ ድራይቨር ወይም ደግሞ ድሪል ካላችሁ ይመረጥ። እንጀምር። በቅድሚያ ምንም ከማድረጋችሁ በፊት የዋተር ሰፕላይ ሜን ዋተር ሰፕላይ ቱ ዘ ሻወር እሱን ማጥፋት ሸራፍ ማድረግ ይኖርባችኋል። in this case የኛ ከዚህ ፕሌት ጀርባ ነው። አሳያችኋለሁ ኦፕን ሳደርገው እዛ ላይ ነው ሸራፍ ማደርገው። ኦኬ ይሄው እንደምታዩት የፕላስቲክ ሃንድላችሁ በፍላይሄድ ስክሩ ድራይቨር እችኛዋን ካፕ ኢንዲኬተር ካፕ ነች እቺ ሃትና ኮልዱን የምታሳያችሁ እሷን ፈንቀል ታደርጋላችሁ። ከዛ በፍላይሄድ ስክሩ ድራይቨራችሁ እችኛዋን ስክሩ ታወጣላችሁ። ኦኬ ያው ሃንድሉን አውጥተናል። ከዛ ይሄን ሜታል ስታፐር ፉል አድርጋችሁ ታወጡታላችሁ። ይሄ የካርትሪጁን አንገት ከቨር የሚያደርግልን ነገር ነው። ከዛ በመቀጠል እንደምታዩት ሁለቱን ስክሩ እነዚህ ማውጣት ይኖርብናል። ፕሌቱን ለማውጣት ድሪል ካላችሁ በድሪል ሁለቱን ሎንግ ስክሩ ናቸው እናወጣቸዋለን። ፕሌቱንም አውጥተናል። ከዛ በመቀጠል ይሄው እንደምታዩት እነዚህ ሁለቱ ዋተር ሸራፎቹ ናቸው። ኦኬ በፍላይሄድ ስክሩ ድራይቨር ሸራፍ እናደርጋቸዋለን ምክንያቱም ራይት ናው ኦን ፖዚሽን ላይ ናቸው። ኦኬ ዋን ሳይድ ኦፍ ነው፣ ሁለቱም ኦፍ ናቸው። ሜን ሰፕላይ ላይኑ ቱ ዘ ሻወር ኦፍ ፖዚሽን ላይ ነው፣ ውሃ የለም ዘግተነዋል። ከዛ በመቀጠል ትንጥዬ ሪቴነር ክሊፕ አለች እዚች ጋር ኦኬ ካርትሪጁን የምትይዝልን እንደ አሳያችኋለሁ። ዩዚንግ ዩር ኒድል ኖዝ ፕላየር ከላይ ጭንቅላቷ ላይ ያዝ አድርጋችሁ ሳብ ስታረጉ ታያቻት ቺን ትመስላለች። ሪቴነር ነች፣ እንደዚሁ ነው የምትገባው፣ እንዳትረሷት። ሴቭት። ኦኬ አሁን ካርትሪጃችን ፍሪ ነው፣ ክሊፖን አውጥተናታል። ስለዚህ በፕላየር ፑል ብናደርገው ሃርድ ስለሆነ ብዙ አመት የቆየ ስለሆነ ስትረግል እናደርጋለን። ስለዚህ ለዛ ነው ይሄንን ቱል መጠቀም ያለብን። ይሄንን ቱል ካርትሪጅ ፑለር ይባላል። ሆም ዲፖት ታገኙታላችሁ። በቅድሚያ ምን እናደርጋለን? እችኛዋን አንገቷን ትንሽ ወደ ፊት ለፊት ሳብ እናደርጋታለን፣ እንደ ኦፕን ፖዚሽን ማለት ነው። ሻወራችን ፑል አድርጋቸውን እንደምታደርጉት። ከዛ እነዚህ ሁለት ጥርሶች በጎንና በጎን እዚህ ጋር ከተት እናደርገውና ኦኬ ይሄንን ስክሩ ታይት እናደርገዋለን። ፊሊፕስ ሄድ ስክሩ ድራይቨር ታይት ታደርጉታላችሁ። ኦኬ ከዛ በመቀጠል ይሄንን ታይት እናደርገዋለን እላዩ ላይ። ኦኬ ኦኬ ሜክ ሹር ቱ ሆልድ ኢት ፍላት እንደዚህ። ኦኬ ይሄንን ታይት ስታደርጉት አሁን ካርትሪጁን ግሪፕ እያደረገ ይመጣል። ኦኬ አሁን ቀስ እያላችሁ ወደ እናንተ ሳብ አድርጉት። ኦኬ ትንሽ ውሃ ሊወጣ ይችላል፣ ችግር የለውም። አያችሁት ካርትሪጅ ወጥቷል። አያችሁት ይሄን ይመስላል ካርትሪጃችሁ፣ ይሄው እንዴት ነክሶ እንዳወጣው። ኦኬ አዲሱ ካርትሪጃችን ይሄን ይመስላል፣ እንደዚህ ነው የሚመጣው። ኦፕን እናደርገዋለን። ይሄው ይሄን ይመስላል። እቺ ፕላስቲክ ካፕ ነች። ስንገፋው ወደ ውስጥ ስንከተው እንደዚህ ሸብ ስናደርገው በዚች ፑሽ እንድናደርገው ማለት ነው። በቅድሚያ ኢንስቶል ከማድረጋችሁ በፊት ፕለምበርስ ግሪስ እላዩ ላይ እነዚህ ረበር ሲሎቹ ላይ ትንሽ ቀባቀባ ራውንድ ቀባቀባ እናደርገዋለን፣ ኢዚሊ ወደ ውስጥ እንዲገባ ኦልሶ ፕሮቴክትድ እንዲያደርገው ማለት ነው። ቶሎ እንዳያረጅ ያግዘዋል። ስለዚህ ፕለምበርስ ግሪስ ሆም ዲፖት ታገኙታላችሁ። ትንሽ ከፈት አድርጋችሁ ዝም ብላችሁ በትንሹ ነካ ነካ ሲሎቹን ኦኬ ረበር ሲሎቹ ጋር አካባቢ ኦኬ that's good. so now እንደምታዩት ቀስ ብለን ፑሽ እናደርገዋለን ማለት ነው ወደ ውስጥ። ኦኬ alright አያችሁት ይሄ ፕላስቲክ thing helped us push it. ኦኬ ይሄን ፕላስቲክ ወጣ አድርጋችሁ ከላይ ቺኛውን ሪቴነር ክሊፕ
ወደ ውስጥ እንከታታለን። ይሄን እንደምታዩ ቁልፍ ብላለች ገብታለች። so that means this is ready ማለት ነው። አሁን ሁሉን ነገር ኢንስቶል ባክ ማድረግ ነው የሚጠበቅብን ማለት ነው። አሁን ሰፕላይ ላይኑን ኦን እናደርገዋለን። ኦኬ ውሃውን ቀስ ብለን ኦኬ this side is on ኦኬ ውሃው ኦን ነው። አያችሁት? እያንጠባጠበ አይደለም። በትክክል ኢንስቶል መሆኑን የምታውቁት እዚህ ጋር ነው። ውሃው ኦን ሆኖ ሪቴይነሯም ይዘዋለች። ኦኬ አሁን ሁሉን ነገር ሪኢንስቶል ማድረግ ነው ያለብን፣ ከቨሩን እና ሃንድሉን። ኦኬ አሁን ከቨሩን ኢንስቶል እናደርጋለን። ኦኬ እንደምታዩት ቅርጹን በማየት እንዲከታችሁ የመጀመሪያውን ስክሩ በደረላችሁ ታይት ማድረግ ነው። አስላችሁ ኦኬ that's good። ከዛ አንገቱን የሚሸፍነው ሜታል ከቨር እሷን ደግሞ በቅርጿ እንደዚህ እንከታለን። ከዛ ሃንድላችሁን ኢንስቶል ማድረግ ነው። ከዛ ቺን ስክሩ ታይት ማድረግ ነው። ከዛ በመቀጠል እችኛዋን ከቨር ክሊክ ማድረግ ነው። ኦኬ ጨርሰናል። አሁን ሆን ኦን በማድረግ ቴስት እናደርገዋለን። ኦኬ ኦፍ ኦኬ ትንሽ ውሃ ድሪፕ ያደርግና ያቆማል። ኦኬ it's working properly። ኦኬ ይሄ ቪዲዮ ካገዛችሁ ፕሊዝ ላይክ ሰብስክራይብ our YouTube ቻናል፣ ቲክቶካችንንም ፎሎ አድርጉ። አንዳንድ የቤት እንክብካቤዎችን አብረን እንሰራለን፣ አብረን እንማራለን። አመሰግናለሁ።